ጥበቡ ሰለሞን ሄደች እዛ ብትሄድ የንግስት ሳባ ወይ ደግሞ ንግስት አዜብ በእግሯ ላይ ቁስል አላት ቁስሏም የፍየል ቀንድ ይመስላል የሰማችሁት ነው የፍየል ቀንድ ይመስላል ከዛ በኋላ እዛ ሳትደርስ አንድ መልእክተኛ ለጥበቡ ሰለሞን ሄዶ ይነገራል ምን ይላል ጥበቡ ሆይ አንድ ሴት እግሯ ቁስል አለ ሽባ ናት ነገር ግን ወደ አንተ እየመጣች ነው አለ ከዛ በኋላ ንግስት አዜብ ወደሞ ንግስት ሳባ የኢትዮጵያ ንግስት የሆነችው ወደ ጥበቡ ሰለሞን በር ለመግባት ስትል በሩ ዘንድ አንድ የወደቀ እንጨት አለ ያ እንጨቱ ላይ ትረግጣለች በዛው እግሯ ይፈወሳል ኖርማል እግር ሆነለት ማለት ጥበቡ ሰለሞን ሲወጣ አንተ ያልከው ልጅ ሴትየዋ የታለች ስለው ይቺ ናት ይቺማ ከእግሯ ምልክት አላት ታላላችሁኝም ወይ የታለ ምልክት እግርሽ ላይ ስሉ ታሪኩን ነገረች ጥበቡ ሆይ ስመጣ እግሬ እንዲ ነበረ ነገር ግን ይሄ እንጨት ላይ ስረግጠው ቁስሌ ተፈወሰ ዳንኩ አለችው እንግዳስ እንዴ ከሆነማ በዚህ እንጨት ላይ ምን እንጣጣላለው ሳንተም እንጣጣለ አንዳንድ ሳንተም ተጣለው ጥበቡ ሰለሞንና ንግስት አዜብ አንዳንድ ብር ጣሉ እሱ ላይ አስቀመጡ ማለት ነው ከዛ በኋላ ከጥበቡ ሰለሞን ጀምሮ ጌታችን መዳታችን እስኪወለድ ድረስ ስንት ነገስታት ነግሰዋል 28 ነገስታት ነግሰዋል የሰማችሁት ነው 28 ነገስታት እነዚህ አንድ ሳንተም እዚህ ላይ ይጥላሉ ስንት ብር ሆነ 28 ነገስታት ቢነሱ የንግስት ሳባ ጋር 29 ነው የከጥበቡ ሰለሞን ጋር 30 ይሆናል ማለት ነው ከዛ ሳንተም ማንንም አንስቶ እንዳይወስድ ያ ሳንተም ያነሳ ሰው ይረገማል ተብሏል እነዚህ አይሁዶች ምን አደረጉ ብትሉ ለይሁዳ የሰጡት ገንዘብ ከዛ አንስቶት ነው 30 ብር ከሳን ይጣ ማለት ነው ግልጽ ነው ከዛ ነው ማለት ነው ሁለተኛ ጌታችን መዳታችን ኢየሱስ ክርስቶስ የተሰቀለበት መስቀል የትኛ ነው ካላችሁኝ ጥበቡ ሰለሞን የተከላት እንጨት ናት ከሷ የተቆረጠች በር ላይ ቁጭ ያለች ንግስት ሳባ የተፈወሰች የዳነችበት ናት መስቀል ጥንተ መሰረቱ መነሻው የመጣ ከገነት ነው ፍሬው የመጣች ከገነት ነው ታሪኩ ብዙ ነው ለማሳጠር ያህል ነው የዚች ምድራዊ እንጨት አይደለም ጌታ ተሰቀለበት መስቀሉ ከገነት የመጣች ፍሬ ናት ጥበቡ ሰለሞን የተከላት አደገች ከዛ ቆርጦ ነው ጌታን ተሰቀለበት ይሄ በዚህ ይበቃናል ስለዚህ በዛሬ ቀን አይሁዶች ተመካክሮ ጌታን ለመስቀል ለመግደል የተዘጋጁበት እለት ናት ማለት ነው ይችላል ሁለተኛ ሮብ ማለት ሮብና ዓርብ እንጾማለን አይደል ሮብ ማለት የኦሪት ህግ ያበቃበት ቀን የኦሪት ስርዓት የተፈጸመበት ቀን ያድስ ከዳን ደሞ የተጸነሰበት ቀን ነው ማለት ነው ይሰማችሁት ነው ስርዓተ ኦሪት የተፈጸመበት ህገ ወንጌል ደሞ የተጸነሰበት ቀን ነው ማለት ነው በዛሬው ቀን በሮብ ተጸንሶ በዓርብ ድነት ተፈጸመ ማለት ነው የሰማችሁት ነው ለዚህ ነው ዓርብና ሮብ ጾመ ድነት የምንለው ማለት ነው ሮብ የሚበላ ሰው የማይጾም ሰው ከአይሁዶች ጋር ጌታን ለመስቀል ከአይሁዶች ጋር ጌታን ለመግደል እንደ ተመካከረ ይቆጠራል ይባላል ሰምታችሁኛል ጉያሮቢ ፊጅማተንም ጉያሮቢ ነምንያቱ ምናን ለምን ጾምኔ ወር አይዶታ ወሊን ጉፍታ
namootaa jeesuudhaaf fannisuudhaaf akka isaan waliin mari'atiitti lakkaawwama. ስለዚህ ሁለተኛ ሮብ የድነት ቀን ናት። የድነት መነሻ ጽንስ ናት አይደል እንዴ? ሳይጸነስ ልጅ አይወለድም አይደል? ሳይጸነስ አይወለድም አይደል ልጅ? ድነትም እንደዛ ነው። የድነት ጽንሰቷ ዛሬ ናት። የድነት መፈጸሚያው ድነናል ያልነው ደግሞ ዓርብ ናት ማለት ነው። ዓርብ ስንደርስ እንማራለን። እሱ ስቅለት ነው። አይሁድ በዛሬ ቀን ይሄን አደረጉ አለ ማለት ነው። ሌላ የመልካም መዓዛ ቀን ተብሏል። ይውላችሁ የመልካም መዓዛ ቀን የተባለና የእንባ ቀን የተባለ አንድ ናቸው። ግልጽ ነው። የመልካም መዓዛ ቀንና የእንባ ቀን ተመሳሳይ ናቸው። ታሪኩ በአንድ ሴት ይጠነጠናል። ሴናን ሰከና ዱበርቲ ተቆረች። ተመልከቱ። እሷም የምትባለው ማርያም መግደላዊት ወይ ደግሞ ማርያም እንተ እፍረት ትባላለች። ማርያምን እንተ እፍረት ከስም የማርያም ስም በመጽሐፍ ቅዱስ ውስጥ 8 ናቸው። መጽሐፈ ቁልቁሉ ከሰቲ መቃማረሚት ከዋማመን ቁልቁሎተ ሚቀቱ ጅራ ሰዲት ተጅሮ ይችላል። በማርያም ስም የሚጠሩ 8 ናቸው። አንደኛ ማርያም የሙሴ እህት ናት። የሙሴ እህት ወቦሌት የሙሴ እህት። ሁለተኛ ማርያም የዮተር ልጅ ወይ ደግሞ የእዝራ የልጅ ልጅ ናት ማለት ነው። እዝራ ሱቱኤል ነብይ ነው። የሱ የልጅ ልጅ ማርያም ትባላለች ማለት ነው። መጽሐፈ ዜና መዋዕል ምዕራፍ 4 ቁጥር 17 ላይ እናገኛለን። ሶስተኛ ማርያም ቅድስት የጌታችን የክርስቶስ የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ናት ማለት ነው። ሶስተኛ አራተኛ ማርያም ተብላ የምትጠራው ማርያም የማርታና የአልዓዛር እህት ናት ማለት ነው። አልዓዛርን ታስታውሳላችሁ? 4 ቀን ሞቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ያስነሳ ማለት ነው። የሱ እህት አንዷ ማርያም ትባላለች፣ አንዷ ደግሞ ማርታ ትባላለች ማለት ነው። አምስተኛ ማርያም መግደላዊት ትባላለች ማለት ነው። ስድስተኛ ማርያም የታናሹ የያዕቆብ የዮናስ እናት ናት ማለት ነው። የማን እናት? የዮናስ እናት።